እሺ አሁን ቀጥታ ወደ ቪዲዮ እንገባለን። እንዴት አድርገን በዶዞ ላይቭ ገንዘብ እንደምናገኝ ቀጥታ ይሄንን ቪዲዮ እናንተን አሳያችኋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ እንገባለን። እዚች ጋር ከላይ እንደምትመለከቱት እዚች ጋር ያለችዋን ዶዞ ላይቭ የምትለዋን አንድ ጊዜ እነካታለን ማለት ነው። እሷን ከነካን በኋላ ቀጥታ ወዴት ነው የሚወስደን? እዚች ጋር ያለችዋን ጎግል ምናምን ብሎ እዚህ ጋር በስልክ ቁጥራችንና በጎግል ግቡ ስለሚለን እናንተ መግባት ያለባችሁ በጎግል ስለሆነ በጎግል አካውንት መግባት ብትገቡ አሪፍ ነው ማለት ነው። በጎግል አካውንት ለመግባት መጀመሪያ እዚች ጋር ያለችዋን እቺኛዋን አንድ ጊዜ ማብራታችሁን እንዳትረሱ፣ አለበለዚያ አያስገባችሁም። ስለዚህ አንድ ጊዜ እሷን እናብራታለን። ከዛ እዚህ ጋር ጎግል አካውንት የምትለዋን አንድ ጊዜ እንጭናታለን ማለት ነው። ከዛ እሷን ከጫንናት በኋላ እንዲህ ሰርች እያደረገ ይቆያል ማለት ነው። እንደዚህ ሰርች አድርጎ ለእናንተ አሁን ብዙ እንትን ስላለ ለእናንተ ቀጥታ እንደዚህ ጋር ብዙ አካውንት ካለ በሚመች ጂሜል አካውንት መግባት ትችላላችሁ። እኔ መጀመሪያ በከፈትኩት በራሴ አካውንት ስለሚገባ በሱ ነው ቀጥታ የሚገባው ማለት ነው። እንደዚህ ትንሽ ሰርች አድርጎ ሊቆይም ላይቆይም ስለሚችል እንጠብቃለን ማለት ነው። አሁን መጥቶልኛል። እኔ በራሴ አካውንት ስለገባው ቀጥታ ያስገባኛል ማለት ነው። እናንተ ግን ስትገቡ አንዳንድ ነገሮችን ይጠይቃል። ያንን መሙላት አለባችሁ። በኢትዮጵያ ብላችሁ ሙሉ ማለት ነው። ከዛ ፓርቲ ለመግባት እዚህ ጋር አሁን ፓርቲ ምናምን ብዙ ነገር ይጠይቀናል። ፓርቲ እዚህ ጋር አሁን ላይቭ የሚለው እዚህ ጋር አለች፣ ላይቭ የምትለው አለች። እዚህ ጋር ደግሞ ፓርቲ የሚለው አለ። እዚህ ጋር ደግሞ ኤክስፕሎር የሚለው አለ። እዚህ ጋር ደግሞ ሚሴጅ የሚለው አለ። እዚህ ጋር ማይ ፕሮፋይል የሚለው አለ። እነዚህ ሁላችሁም ምን እንደሆነ እዚህ ጋር አሁን ቀጥታ እናንተን አሳያቸዋለሁ ማለት ነው። እዚህ ጋር አሁን ማሳየው እቺኛዋ ላይቭ የምትለዋ ገና ስለሆነች ገና ከመንግስትን እያለች ስለሆነ ስራ አልጀመረችም። አሁን ዋናው ስራ ያለው እዚህ ጋር ያለች ባለችዋ በፓርቲ ላይ ነው ማለት ነው። እዚህ ጋር ያለችዋ ፓርቲ ላይ ነው አሁን ስራ እየሰራን ያለ ነው። ስለዚህ ሁላችሁም እናንተ እስከገባችሁ በኋላ እዚህ ጋር ፓርቲ ላይ ታደርጋላችሁ ማለት ነው። እሷ ላይ ከማድረጋችሁ በፊት ግን መጀመሪያ ማድረግ ያለባችሁ አንዳንድ ነገሮች ስላሉ እነሱን ላሳያችሁ። እዚህ ጋር መጀመሪያ ፕሮፋይላችሁ ላይ ትገባላችሁ። ፕሮፋይላችሁ ላይ ከገባችሁ በኋላ እዚህ ጋር እንደዚህ አሁን የኔ እዚህ ጋር 41000 ቤንስ አለኝ። እናንተ እዚህ ጋር ከገባችሁ በኋላ እኔ ጋር አሁን እዚህ ጋር አለኝ። እኔ ኤጀንት ስለሆንኩኝ ምንድነው የምጠይቀኝ? ኤጀንት እና አድ ሆስት የሚለው ይጠይቀኛል። እዚህ ጋር ያሳየኛል ማለት ነው። እናንተ ጋር ግን ያለው እዚህ ጋር ማይ ኤጀንሲ የሚለው ይመጣላችሁ። እዚህ ጋር እኔ አሁን ኤጀንት እና አድ ሆስት ነው። እናንተ ማድረግ ያለባችሁ ምንድነው? እናንተ ጋር ያለው ኤጀንሲ ማይ ኤጀንሲ ስለሆነ እናንተ ከኔ ጋር መስራት ከፈለጋችሁ ስለ ስራው ምን እንደሆነ በውስጥ መስመር በደንብ ማውራት የምትፈልጉ ከሆነ ይሄንን አፕሊኬሽን ካወረዳችሁት በኋላ እንደዚህ ፕሮፋይል ላይ ከመጣችሁ በኋላ እዚህ ጋር ማይ ኤጀንሲ የሚለው አለ። ማይ ኤጀንሲ ላይ እዚህ ጋር በማስቀምጥላችሁ በኔ በኤጀንት አይዲ ከተመዘገባችሁ በኋላ ከዛ በኋላ ትገባላችሁ ማለት ነው። ከዛ አብረን መስራት እንችላለን ማለት ነው። ከዛ ምንድነው የምናደርገው? እዚህ ጋር ሌላ ደግሞ እዚህ ጋር ማሳያቸው ምንድነው እዚህ ጋር ያለችዋን ሪዋርድስ የምትለዋን አሁን እኔ ሪዋርዶኝ ስለጨረስኩኝ እናንተ ለማሳየት አንድ ጊዜ ገብቼ ላሳያቸው። እኔ የሳምንቱን የሰባት ቀኑን ስለጨረስኩኝ እዚህ ጋር እኔ በየቀኑ 1000 ብቻ ነው ለኔ አሁን ለሁለተኛ ቀን ነው 1000 መስጠት የጀመረው። ከዚህ በፊት ግን 7 ቀን ስሰራ እኔ ለ5 ቀን ስለሰራው ለኔ ስንት ነው የሰጠኝ? 8000 ሰጥቶኛል፣ 40000 ሰጥቶኛል። ሁለት ቀንን መስራት አልቻልኩም በራሴ በምክንያት ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ለ7 ቀን የምትሰሩ ከሆነ 56000 ታገኛላችሁ። ከዛ በኋላ ወደ 1000 ይወርዳል። ከዛ ኤጀንት ትሞላላችሁ። ከሰው ጋር እንትን አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ አሁን ምንድነው የምናደርገው? ከዚህ አንድ ጊዜ ባክ ካለን በኋላ እቺኛው ሜሴጅ ምልክቷን አንዴ እዚህ ጋር ሜሴጅ ምልክት አለች። እሷን አንድ ጊዜ እነካታለን። እዚህ ጋር ሜሴጅ እንደሌለው ከውጭ አያሳይም፣ ከውስጥ ነው። አንዴ ከነካችሁ በኋላ ሰው የጻፈው ምናምን ነው የምታዩት እንጂ ከውጭ አያሳይም። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ሰው ከጻፈላችሁ ከውጭ ከጻፈላችሁ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ከዛ እዚህ ጋር ኤክስፕሎር የሚለውን አንድ ጊዜ ጭነን እናየዋለን። በሚቀጥለው ያለው እቺኛውን ኤክስፕሎር የሚለውን አንድ ጊዜ እነካታለን። ይሄ ማለት እዚህ ጋር አሁን ይሄም ገና ከመንግስትን የሚለው አለ። እዚህ ጋር አሁን ከመንግስት የሚለው አለ ፖፑላሪ ምናምን ስንገባ ማለት ነው። ግን እዚህ ጋር ይሄ አሁን ክፍት ሆኗል፣ በቅርቡ ክፍት ሆኗል። ይሄ ማለት እዚህ ጋር የፈለግነው ነገር እዚህ ጋር ፖስት ማድረግ እንችላለን። ከፖስተን በኋላ ምንድነው ሰው ላይክ ማድረግ ምናምን ይሄ ያን ያህል ጥቅም የለውም። ግን
ከዚህ ከፕላትፎርሙ ጋር ራሳችን እንትን ያደረገን ኮሚኒኬት እያደረገን ስለሆነ ለኛ ይረዳናል ማለት ነው። አሁን እዚህ ጋር በጣም ብዙ ኢትዮጵያውያንም ይሄን እዚህ ጋር ፖስት አድርጓል ማለት ነው። እና ይሄ ያን ያህል ጥቅም ለኛ ስለሌለ አሁን ቀጥታ ወደ ፓርቲ የሚለው ላይ እንገባለን። ዋናው ነገር እዚህ ጋር ፓርቲ በሚለው ላይ ነው ያለው። ከዛ እዚህ ጋር ፓርቲ የሚለውን አንድ ጊዜ እነካታለን። እናንተ ይህንን አፕሊኬሽን ካወረዳችሁ ከጀመራችሁት በኋላ ቀጥታ ፓርቲ ላይ መሳተፍ አትችሉም። ምክንያቱም በሰው ስር መሆን አለባችሁ። መጀመሪያ ስትገቡ ወይ ሆስት መሆን አለባችሁ ወይ ደግሞ ኤጀንት መሆን አለባችሁ ማለት ነው። ሆስት መሆን ማለት ምን ማለት ነው ካላችሁኝ፣ ሆስት ማለት በሰው ስር በኤጀንት ስር ተመዝግባችሁ ከዛ ስለ ስራው ያ ኤጀንት እናንተን እያስረዳ ምናምን ከዛ በኋላ ከተረዳችሁት በኋላ ከዛ ከስር ሰው መያዝ እችላለሁ ተረዳሁኝ ከዛ በኋላ እኔም ኤጀንት መሆን እችላለሁ ካላችሁ በኋላ ኤጀንት መሆን ትችላላችሁ ማለት ነው። ይሄ ማለት የሆስት ስራ ማለት ነው። ከዛ ውጪ ደግሞ ኤጀንት ማለት እኔ ሁሉን ነገር ተረዳሁኝ ችግር የለም ስለ አፕሊኬሽኑ እኔ መስራት ለሰው ማስረዳት እችላለሁ የሚል ሰው ኤጀንት ሆኖ መስራት ይችላል ማለት ነው። ስለዚህ እናንተ ግን መጀመሪያ ስትገቡ ወይ ኤጀንት መሆን ነው ግዴታ ወይ ደግሞ ሆስት መሆን ግዴታ ነው እዚህ ፕላትፎርም ላይ ስትመጡ ማለት ነው። ስለዚህ እናንተ ስትገቡ ሆስት መሆን ከፈለጋችሁ ከስር እዚህ ጋር በማስቀምጥላቸው ኤጀንት አይዲ ላይ በኔ አይዲ ሆስት ሆናችሁ መስራት ትችላላችሁ። ኤጀንት መሆን ከፈለጋችሁ ደግሞ በውስጥ መስመር እኔን አናግሩኝ ኤጀንት አደርጋችኋለሁ ማለት ነው። ከዛ አሁን ቀጥታ ወዴት ነው የምንሄደው? እዚች ጋር ያለችዋን ለብዙ ሰው አሁን ይሄ ነገር ግራ ስለሚገባው እዚህ ጋር ያለችዋን ላውንች ፓርቲ የምትለዋን አንድ ጊዜ እንካታለን። በሌላ አፕሊኬሽን ጎ ላይቭ ጎ ፓርቲ ምናምን ነው የሚለው፣ እዚህ ጋር ግን ላውንች ነው የሚለው። ስለዚህ ላውንች ፓርቲ የሚለውን እነካታለን። ከዛ በኋላ ብዙ ሰው እዚህ ጋር ነው የሚሳሳተው፣ አያስገባኝም እንዴት ነው ምናምን ነው የሚለው። ግን እዚህ ጋር ማድረግ ያለባቸው እችኛውን ልክ እንደቀደሙ እችኛው አሁንም እናበራታለን። ከዛ በኋላ ካበራህን በኋላ እዚህ ጋር ላንች ሮም ብለን መግባት አንችልም። አሁንም ከላይ እዚች ጋር አሁንም የሆነ ነገር መስጠት አለብን እዚች ጋር ማለት ነው። የሆነ ነገር ካልሰጠን ለኛ አይሰጠንም፣ ወደ ላይቭ አያስገባንም ማለት ነው። ከዛ በኋላ አሁን ቀጥታ እዚች ጋር የሆነ ነገር ኑ ወደ እኔ ፓርቲ ወይ ደግሞ ኑ ከኔ ጋር አብረን እንስራ ኑ ምናምን ብላችሁ የሆነ ነገር እዚህ ጋር መጻፍ አለባችሁ። እኔ አሁን እዚህ ጋር ጽፌ ያስለመድኩት አለ ኑ ላስረዳችሁ ግቡ ላስረዳችሁ ብዬ ነው እዚህ ጋር ያስቀመጥኩት። ከዛ እዚህ ጋር ጎ ነው ብለው ቀጥታ ወደ ላይቤ ወደ ቻት አስገብቶኛል ማለት ነው። ከዛ አንድ ጊዜ ማውጣት ስፈልግ እዚህ ጋር እንደዚህ አድርጌ ነው የምወጣው ማለት ነው። ከዛ እንደዚህ አድርጋችሁ መስራት ትችላላችሁ። አሁን ይሄ አፕሊኬሽን አዲስ ስለሆነ ለብዙ ሰው ከዚህ በኋላ ላለው ነገር በጣም ጠቃሚ ስለሆነ ያልጀመራችሁ ሰዎች ጀምሩ። ገና ብዙ ሰው እየመጣ ስለሆነ ገና ብዙ አፕዴት እየተደረገ ስለሆነ በጣም የሚጠቅም ነገር ስለሆነ ሁላችሁም ገብታችሁ መስራታችሁን እንዳትረሱ እና ይሄን ነው የምላችሁ። እዚህ ጋር አሁን ብዙ ኢትዮጵያውያን እየገቡ ነው እየመጡ ነው ከሌላ ፕላትፎርሞች ወደዚህ እየመጡ ነው። ስለዚህ ሳትቀደሙ መታችሁ መስራት አለባችሁ እና በጣም የሚገርም ፕላትፎርም ነው። ከሌላ ፕላትፎርሞቹ ሰዎች ወደዚህ እየመጡ ስለሆነ አዲስ ስለሆነ ደግሞ በቅርቡ ባንክና ቴሌብር መግባቱ ስለማይቀር ማለት ነው። ከዛ እዚህ ጋር እየሰራ ነው ደግሞ እዚህ ጋር እንዴት አድርገን ነው የምናወጣው ምናምን ካላችሁ እዚች ጋር ያለችውን ምንድነች ይችኛዋን ቤንስ የምትለውን አንድ ጊዜ እነካታለን ማለት ነው። ቤንሷን ከነካን በኋላ እዚህ ጋር ዊዝድሮዋል ሚለው አለ፣ ዊዝድሮዋል ነው ሚለው አለ። ከዛ ከስር ደግሞ ትራንስፈር እና ኤክስቼንጅ ቤንስ ፎር ኮይንስ ሚለው አለ። ይሄ ማለት እዚህ ጋር ያለ ነው የኛ ቤንስ ወደ ኮይን ስንቀየረው ከ100 ሺህ ቤንስ ወደ 90 ምናምን ሺህ ኮይን ይቀየራል ማለት ነው። ከዛ እዚህ ጋር ትራንስፈርን ለሰው ለኤጀንቱናል ማድረግ እንችላለን። ዊዝድሮ ማድረግ ከፈለገን ደግሞ እቺኛውን አንድ ጊዜ ዊዝድሮ ነው የሚለውን እነካታለን ማለት ነው። አሁን ለጊዜው የኛ ሀገር ባንኮቹ ስላልገቡ እኛ ደግሞ ስንሰራ አፕዴት ሲደረግ ምናምን ባንኮቹ መግባታችሁ ስለማይቀር ይሄንን ባካችሁ ጠንክራችሁ ከሰራችሁ ትጠቀማላችሁ። ከኔ ጋር መስራት የሚፈልግ ሰው ካለ በውስጥ መስመር ያናግረኝ። እዚህ ጋር በማስቀምጥላቸው በቴሌግራም በውስጥ መስመር ማወራት ትችላላችሁ ማለት ነው። እና ይሄን ነው ምለው እና ይሄን በግል ልታናግሩኝ የምትፈልጉ ልጆች ካላችሁ እዚህ ጋር ስልክ ቁጥሬን አስቀምጥላችኋለሁ። በስልክ ቁጥሬ ደውላችሁ መጠየቅ ትችላላችሁ። እና በሚገርም ሁኔታ አሁን ዛሬ ይዤላችሁ የመጣሁት አፍ ይሄ ነው። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። የዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያላደረጋችሁ ልጆች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ቻው ባይ